ፍርድ ፍጻሜዎች በገዙበት ዘመን በምድሪቱ ውስጥ ራብ ሆነ። ስለዚህ በይሁዳ ቤተልሔም የነበረ አንድ ሰው ሚስቱንና ሁለቱን ልጆቹን ይዞ በሞዓብ ምድር በእንግድነት ለመኖር ከሀገሩ ወጣ። ስሙ አቤሜሌክ፣ የሚስቱ ስም ኑዓሚን ነበር። ሁለት ልጆችም ማህሎን እና ኬሊዮን ይባሉ ነበር። እነርሱ በይሁዳ ቤተልሔም የኤፍራታ ሰዎች ነበሩ። ሞዓብ ሲደርሱ በዚያ ተቀመጡ። ከዚያ ጥቂት ጊዜ በኋላ የናኦድም ባል አቤሜሌክ ሞተ። ናኤም ከሁለት ልጆቿ ጋር ቀረች። እነርሱም የሞዓብ ሴቶች አገቡ። የአንደኛዋ ስም አረፋ፣ የሁለተኛዋ ስም ሩት ነበረች። ሰላም ውድ የዩቲዩብ ተከታታዮች፣ ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበላችሁ። ዛሬ የማቀርብላችሁ የሩትን ታሪክ ነው፣ በአኒሜሽን የተደገፈ። እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሐዘንና ወደ ቤት መመለስ። 10 ዓመት ከቆዩ በኋላ ማህሎን እና ኬሊዮንም ሞቱ። ኑዓሚ ባሏንም ሁለት ልጆቿንም ማታ ቀረች። ኑዓሚ ከሐዘንና